በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንደምን አረፈዳችሁ፣ እንደምን አመሻችሁ። የእግዚአብሔር ስም የተመሰገነ ይሁን። ባለፈው የሽቱ ብልቃጥ የሚለው አንደኛው ክፍል አንብቤ ነበር። ሁለተኛው ከሚቀጥለው ጀምሬ አነባለሁ። በስላሴ ስም ማርያም አንቺ ነሽ አሁንም አለሽ አለና ዱላውን አነሳብኝ። እድሌን እያማረርኩ ምርር ብዬ አለቀሱ፣ ተንሰቀሰቁ። ከውስጥ የአንድ ቅላጼው የሚያምር ሰው ድምፅ ተሰማኝ። ሁሉም ነገር ጸጥ አለ። ጴጥሮስ፣ ከውጭ የምሰማው ድምፅ ምንድን ነው? እስቲ ወጣ በልና ተመልከት አለው። አንድ ሽበታም ሰውዬ ወጣ አለና ዘበኛውን አነጋግሮት ገባ። አንዲት ዘማዊት ናት፣ ለክርስቶስ ካልሰገድኩ ነው የምትለው፣ አስገባት። ሩምታ ተሰማኝ። የስምዖን ፈሪሳዊ ድምፅ፣ የማናት ቀባጤ? አታባሯትም ይላል። ጴጥሮስ የተባለው ወጣና አስገባት ተብሏል ብሎ ለዘበኛው ነገረው። ደንግጦ አፈጠጠብኝ። እንዴ ምን መሆናችሁ ነው? ዘማዊት እኮ ናት፣ መወገር አለባት፣ ቤቱን ታረክሷለች፣ አትገባም አለው። ጌታ ነው ያዘዘው ብሎት ገባ። ግቢ አለኝ እንደ መብረቅ ጮኸ። እየተንቀጠቀጥኩ ስገባ የተሰበሰቡት ሁሉ እንዳልነካና እንዳላረግሳቸው መንገድ ለቀቁልኝ። በእልፍኙ በር ስገባ ምድረ ፈሪሳውያን ተሰብስበዋል። እያጉረመረሙ ተነሱና ሸሹኝ። ፈጠን ብዬ እግሩ ስር ተደፋው። የሽቱንም ጠርሙስ ሰብሬ ገላው ላይ አርከፈከፉ። በእንባዬ እግሩን እያጠብኩ በፀጉሬ አሸሁት። ልዩ የሆነ የደስታ ስሜት ውስጤን ያበረዋል። እንደ ሸክም የከበደ ነገር ሲነሳ ይታወቀኛል። የፈሪሳውያን መጉረምረም አላበቃም። እኔም በደስታ እያነባው እግሩን በፀጉሬ ጠረኩት። ስምዖንም ምነው አምላክ ነኝ እያለ እንዴት እቺን ዘማዊት ሲዳስሳት አውቆ አያባራትም አለ። ስምዖን ሆይ አለው ክርስቶስ፣ አንተ ከመጣው ጀምሬ ለራሴ ዘይት አላልከኝም፣ እርሷ ግን በውድ ሽቶ አርከፈከፈች። አንተ ለእግሬ ውሃ አላልከኝም፣ እርሷ ግን በእንባዋ አጥባ በፀጉሯ ጠረገችኝ። ብዙ ሽታለች፣ ብዙ ወዳለችና የበዛ ኃጢአቷ ተሰርዮላታል አላቸው። ሐዋርያቶችም ራሳቸው ደንግጠዋል። እኔን የመሰለ ታዋቂ ዘማዊ እርኩስ ተብዬ እንደ ውሻ የተናኩ ሰው አንዲት ጊዜ ኃጢአቴ ሲሰረይ ይህንን ያየው የባሕርይ አምላክ ወደ ሐዋርያት ዞር ብሎ ወንጌል በተሰበከበት ቦታ ሁሉ የእርሷ ታሪክ ለመታሰቢያ ይነገራል ብሎ አዘዛቸው። ወደ እኔም ዞር ብሎ ኃጢአትሽ ተሰርዮልሻል አለኝ። ታላቁ ሸክም ቀለለኝ፣ ርኩስነቴም ቀረ፣ አዲስ ሰው ሆንኩ፣ ያውም ከታላቅ ክብር ጋር። ስለ ቃሉ የእግዚአብሔር ስም እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየ